ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም ሰላም ናችሁ ወይ? እዚህ ግሩፕ ላይ ያላችሁ 81 ሰዎች አላችሁ፣ እኔንም ጨምሮ ማለት ነው። 81 ሺህ ሰው አለ። 81 ሺህ ሰው ወደ ኦልሞስት 81,100 ምናምን ሰው አለ። ሁላችሁም ይህንን እንድታዳምጡ ነው የምፈልገው። ለሙስሊሙ ማህበረሰብ አዌርነስ ክሬት ማድረግ አለብን። እየታቀደልን ያለው ነገር በጣም ከምታስቡት በላይ አደገኛና አደገኛ ነገር ነው። አይ ቲንክ አምባሳደር ሀሰን ታጁ የሚባለው ሰው ከማህበረ ቅዱሳን ጋር ወይም ከኦርቶዶክስና ከፕሮቴስታንትም ጋር እየተናበበ እየሰራ ነው ያለው በአሁኑ ሰዓት ማለት ነው። አይ ቲንክ አዲስ ምርጫ ብለው መጅሊሱን ተቆጣጥረው ከዛ በኋላ የንጽጽር ዳዋዎችም ምንም ነገር ያሉ እንቅስቃሴዎች አሁን ያሉ እንቅስቃሴዎችን ለማስቆም ነው ከኦርቶዶክስ ጋር ተናበው ነው እየሰሩ ያሉት ኢንሻአላህ። ስለዚህ ያለው አማራጭ ምንድን ነው? አሁን መጪ ምርጫ ካለ በተቻለ አቅም ሙስሊሙ ማህበረሰብ ያንን ምርጫ ኢንጌጅ አድርጎ የሚበጀውን ከሚፋጀው የሚለይ ህሊና እስካለው ድረስ እነዚህን ወገኖች በተቻለ አቅም ምርጫ ውስጥ አለማካተት ነው። በጣም አደጋ አለው ለኢትዮጵያ። በኋላ ላይ ዋጋ ያስከፍለናል ኢንሻአላህ። ወላሂ ዋጋ የሚያስከፍለን ነገር ነው። በታሪክም አላህ ዘንድ እንጠየቅበታለን። ዳዋውን ያስመቱታል። ሄዶ ሙስሊም ያልሆኑ ሰዎችን ወደ ኢስላም መጣራት የሚባል ነገር እነሱ ጋር የለም። እነሱ የሚፈልጉት ምንድነው? ሽሩሩ እያሉ ታቦት እየሸኙ ታቦታችን ገባ እያሉ በዓል ሲደርስ እየሄዱ አብሮ በዓል ማክበር የመሳሰሉ ሽርክያት ቢድዓ የመሳሰሉ ነገሮች ላይ አብሮ መዘፈቅ ነው አላማቸውም ይላማቸው። ይህን አንግበው ነው የተነሱት። እነዚህ ሰዎች ጤነኛ አይመስሉኝም። አይ ቲንክ እኔ እንዴት እንደሆነ አላውቅም። እኔ ሙስሊም አይደሉም ብዬ ፍረጃ ውስጥ አልገባም፣ አላህ እንዳይጠይቀኝ ማለት ነው። በዛ ላይ ደግሞ እውቀቱም የለኝም እንደዚህ ፈትዋም ለመስጠት ማለት ነው። ነገር ግን ምን እያደረጉ ነው ያሉት? እንዲሁ ስናነባቸው ልክ ክርስቲያኖች የሚወዱትን ነገር ያስደስታቸዋል ወይም ደግሞ ይወዱታል ብለው የሚያስቡትን ነገር ከማድረግ ወደኋላ አይሉ፣ ምንም ነገር ወደኋላ አይሉም። ያየሁት ነገር እንደዛ እሺ ምርጫቸው ነው፣ በቃ አላህ ይተሳሰባቸው ብለን አቁመናል። አሁን ግን መጅሊሱን ለመቆጣጠርና መጅሊሱን ተቆጣጥረው ያለው አማራጭ ጀስት ይሄንን ዳዋ እንትን ማለት የሙስሊሙን እንቅስቃሴ የሙስሊሙን መብት አሁን ኢቨን እንኳን ባንክ አይኖራችሁም። ወደፊት ዘምዘም የሚባል ባንክ አይኖርም። ወደፊት ሂጅራ የሚባል ባንክ አይኖርም። ይቆጫቸዋል በጣም ማለት ነው። ንግዳችሁ ይመታል። ንግድ ቦታ ላይ ወደ ኢስላም ሰዎች የሚጠሩ ሰዎች አይኖሩም። ምክንያቱም በቃ እነሱ የሚፈልጉት አይደለም፣ እነሱ አይፈልጉትም እንደዚህ አይነት ነገሮችን ማድረግ ማለት እና በተቻለ አቅም አሁን ለ2 ዓመት ነው ለ3 ዓመት የነበረው መጅሊስ ችግር ቢኖርበት እንኳን ከነ ችግሩ እሱን ተቀብለን ወደፊት መሄድ መቻል አለብን። ይሄ አቋማችን ነው የኛ። ከነ ችግሩ ማለት ነው። ችግር አለበት፣ አዎ። የተለያየ ችግር አለበት፣ አዎ። ደካማ ጎን አለው፣ አዎ። ግን የባሰ ነገር እንዳይመጣ በተቻለ አቅም ራሱ የነበሩትን ሰዎች መርጦ ራሱ የነበረውን አካሄድ እንትን ብሎ አስተካክሎ ወደፊት መሄድ ይሻላል። እኔ ማስተላለፈው መልእክት ይሄንን ነው። እነዚህ ሰዎች ግን በጣም ከምታስቡት በላይ አደገኛ ናቸው። እስልምናን ለመምታት እስልምናን ለማስመታት ባገኙት አጋጣሚ የሚጠቀሙ ሰዎች ናቸው። ጉዳያቸው አይደለም። እኛ በተቻለ አቅም እነዚህ ፈሳድ የሚያስፋፉ ሰዎችን እንኳን ቢያንስ አንድ ቀን አላህ ልቦና ይሰጣቸዋል፣ ሂዳያ ይሰጣቸዋል ብለን ስለምናስብ አደባባይ ላይ እየወጣን እንኳን የምናወራው ነገር አይደለም። የባሰ ነገር እንደው ካልመጣ በስተቀር ብለን ማለት ነው። ምክንያቱም እኛ እያስተማርን ፖዚቲቭ ነገሮችን አፈርማቲቭ ነገሮችን እያስተማርን ማምጣት እንችላለን። ኔጌቲቭ ነገር ማውራት ምንም አይጠቅምም እያልን ነው የተውነው የነበር ነው። የፈሳዳቸው ብናቸው የሚያደርጉትን ነገር ተዉት እና ለማንኛውም ያለው አማራጭ ሁሉም ሰው አዌርነስ ክሬት አድርጎ በዙሪያ ያለውን ቤተሰቡን ዘመድ አዝማዱ ምናምን ነገር ይህንን የምርጫውን ጉዳይ ላይ ሊታሰብበት ይገባል ማለት ነው። ኢንሻአላህ አስቡበት ሁላችሁ ማለት ነው። ፈሳድ ከሚያሰራጩ ሙፍሲዲን ከሆኑ ሰዎች ሙብተዲ ከሆኑ ሰዎች ተላቃችሁ ኡማውን እንደ ኡማን ማስቀጠል የምትችሉት በማስተማር ነው፣ በመማርና በማስተማር። እንዳትማሩም እንዳታስተምሩም የሚከለክላችሁ ሰው ከመጣ ግን አደጋ አለው፣ ወላሂ አደጋ አለው። ታለቅሳላችሁ፣ እናለቅሳለን፣ አብረን እናነባለን። ወደፊት ጊዜው አሁን ነው። ኢንሻአላህ አላህ እድሉን ሰጥቶናል። ሰበቡን እናድርስ ኢንሻአላህ። ይህንን መልእክት ለሁሉም እናሰራጭ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።